እኔ አሁን ዞም ማለት አቅቶኝ እሺውና ላኪልኝ አሁንስ ቆይ ምንድነው አባዬ አንተ ለማን ትቼ ኦ ማይ ዛሬ እንግዲህ ፎሎወሮቼ ከላኩልኝ ፎሎወሮቼ ለምሳሌ እነሱን ቪዲዮ ሪአክት እናደርጋለን። ላለመሳቅ ሞክሩ። ከሳቃችሁ ግን ተሸንፋችሁ። ሌትስ ጎ። አሁን ደግሞ ማስተዋወቃችሁ ወጣት ሳሚ አራዳው ይባላል። አንሰቅም አሁን አንሰቅም። ሶሪ የሰፈራችን ጤነኛ እብድ ምን አድርግ ነው የሚላት? አንቺ ልታጥኝ ኖ ቆይ አረ ወግድ ባከ ያህያው ነው ባካችሁ ያህያ ይባላል። እኔ አሁን ዞም ማለት አቅቶኝ ራስ ስራቴ ነኝ። ምን ተናገረ ኮንዶሚኒየም የምታክል ሰው የሰራታል እንዴ እንዳለጠው የሌዘር ምን ታይቆይ ይሄን በሬ ደግሞ እሺ የሌዘር ልጅ አግተ ቤተሰቡ ስልክ አላነሳ ሲለ በርጠሚዮስ አይነሱ ከ10 ዓመት በኋላ ስልክ አይመልስም። በቃ ቤት ትችላለህ አባዬ አንተ ለማን ትቼ ኦ ማይ ቤብ አንቺ እኮ ውብ ነሽ። ራስሽን ስለማታቂ ነው እንጂ ተነሽና እስቲ አሁን መስታወቴ አሁን እያወራው መስታወቴ ራቁትሽን ሆነሽ ራስሽን እዩ አየሽው ፎቶ አንሺውና ላኪልኝ አሁንስ አረ ቶማስ እስማ ይቆጫል ተው በኋላ የዱነግ መስረቷ ከዳፎርኬ ሪል መገለጫ የወመቴው ማተቡ ተመቷል ከዱነግ ይገባናል ላንታ ተረጋጉ ብረዚ ዚጊጫ አትንጫጫ ማነሽ ደረሰብን ብዛት ብልጫ ያናወራ ችግርን ፊት ለፊት አትጋፈጡት። ችግሩ ፊታችሁ ሊሆንም ይችላል። ሁላይ መችሽ ማሬ ሁላይ መችሽ ፍቅሬ ናፍቆቱ maybe ሊሆንም ይችላል። ፊት ቅርታ አድርግልኝ እንግዲህ ሳይወድ ነው በቃ ሳይወድ በእናትህ ወዶ አይደለም ይላል። እሺ ምን አይነት ፎቶ እንደሚያሳላችሁ ሰዎች ከፍቅረኛ ጋር ከተጣላ እሺ ፎቶውን ደግሞ ኮፕሊንግ ያደርጋችሁ እስከሚጨርስ ይመቻል። ቆይ ምንድነው እኔ ዋው እቺ ልክ ነው። ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ጥማት የምን ጥማት ነው? አረ ይወርዲናል። ጥማት አለበት ያው ይህን ምሳሌ እንግዲህ በቀጣይ በረጃጅም ቪዲዮዎች እንገናኛለን።